ቆሻሻ ጨዋታ ቢጫወቱባችሁ እናንተም የማካቬሊን ሰባቱን ጨካኝ ህጎች ተጠቀሙ። ቢዋሿችሁ፣ ቢከዷችሁ፣ ቢሸነግሉባችሁ ወይም ውድቀታችሁን እያሴሩ ፈገግ ቢሉላችሁ ይህን ተረዱ። ዓለም የምትመራው በደጎች ሳይሆን ሁኔታዎችን በትክክል በሚረዱ ሰዎች ነው። ጨዋታውን ለማየት ፈቃደኛ ካልሆናችሁ በቀላሉ የምትሰዉ ትሆናላችሁ። ማካቬሊ እንዲህ ብሏል፣ እንዲታዘዙት የሚፈልግ ሰው እንዴት ማዘዝ እንዳለበት ማወቅ አለበት። ከዚህ በስተጀርባ ያለው የተሰወረው ማስጠንቀቂያ ግን የከፋ ነው። የኃይልን ሚዛን ችላ ካላችሁ ሁል ጊዜ በሌላ ሰው ጥላ ስር ለመሆን ትገደዳላችሁ። በዙሪያችሁ ያሉ ሰዎች ድክመታችሁን እያጠኑ እንደ ወዳጅ ሊመስሉ ይችላሉ። የዋህ ሆናችሁ ከቀጠላችሁ ሳታውቁት የያዛችሁትን ቦታና ክብር ታጣላችሁ። ማካቬሊ አብዛኛው ሰው እውነተኛ መሆናቸውን አምኖ ለመቀበል የሚፈራቸውን ጨካኝ ህጎች ትቶ አልፏል። እነዚህ ህጎች ስለ ደግነት አይደሉም፣ ስለ ህልውና እንጂ። አንድ ሰው በእናንተ ላይ በቆሻሻ መንገድ ለመጫወት ሲወስን እነዚህ ህጎች ልዩነትን ይፈጥራሉ። ህግ 1፣ ጨዋታውን በየዋህነት አትጋፈጡት። አብዛኛው ሰው እውነተኛ መሆንና ግልጽ መሆን ይጠብቀኛል ብለው ያስባሉ። እውነት ብቻዋን ጦርነትን ታሸንፋለች ብለው ያምናሉ። ነገር ግን ማካቬሊ ዓለም የምትመራው በመልካም እሳቤዎች ሳይሆን በሰዎች አመለካከት እንደሆነ አስጠንቅቋል። እርሱም ሲጽፍ ሁሉም ሰው የሚያየው ውጫዊ ገጽታችሁን ነው፣ ትክክለኛ ማንነታችሁን የሚረዱት ግን ጥቂቶች ናቸው ሲል ጽፏል። ይህም ለምን አታላዮች እንደሚሳካላቸውና ደግ ሰዎች ግን ለምን በውጣ ውረድ ውስጥ እንደሚኳትኑ ያስረዳል። አታላዮች አብዛኛው ሰው ችላ የሚለውን አንድ እውነት ይረዳሉ። እሱም ሕይወት የጦር ሜዳ ስነ ልቦና መሆኗን። አንድ ሰው በውሸት ወይም በክህደት ሲያጠቃችሁ፣ እናንተ ግን በንጹህና በእውነተኝነት ብቻ ስትመላለሱ በከባድ ማዕበል ውስጥ ሻማ እንደመያዝ ይቆጠራል። ለምሳሌ አንድ የሥራ ባልደረባ ፈገግ እያለና እጃችሁን እየጨበጠ ወሬ ሲያናፍስባችሁ አስቡት። እናንተ እውነቱን በማስረዳት ብቻ ብትመላለሱ እውነት ብቻዋን ታድነኛለች ብላችሁ ታስባላችሁ። ነገር ግን አታላዩ ሰው ሰዎች ከእውነታው ይልቅ ለስሜት ፈጥነው እንደሚገዙ ያውቃል። ጥርጣሬ ከእውነት በበለጠ ፍጥነት ይሰራጫል። እናንተ ራሳችሁን አስረድታችሁ እስክትጨርሱ የሰዎች አመለካከት ቀድሞውኑ ተቀርጿል። ማካቬሊ ጨካኝ የሆኑ የፖለቲካ ተጫዋቾችን አሸንፈው የቆዩ ገዢዎችንና ጄኔራሎችን አጥንቷል። በደግነት ላይ ብቻ የሚመኩ ሰዎች ስልጣናቸውን ጠብቀው የሚቆዩት በጣም አልፎ አልፎ መሆኑን ተረድቷል። የሚሆነው ደግነት ደካማ ስለሆነ ሳይሆን ያለ ንቃት ደግነት አይነ ስውር ስለሆነ ነው። አንድ ሰው በእናንተ ላይ ቆሻሻ ጨዋታ ሲጫወትባችሁ የመጀመሪያው እርምጃችሁ ቁጣ ሳይሆን ንቃት መሆን አለበት። ስልቶቻቸውን ለይታችሁ እወቁ። እንዴት እንደሚያባብሏችሁ፣ እንዴት እንደሚያሴሩ፣ እንዴት ድብቅ ጥቃቶችን እንደሚፈጽሙ፣ እንዴት ስም እንደሚያጠፉና ስሜታዊ ወጥመዶችን እንደሚዘረጉ አጥኑ። የተንኮል ሂደቱን ስትረዱ በስሜት መነዳት አቁማችሁ በስልት መመላለስ ትጀምራላችሁ። ይህ ለውጥ ብቻውን አታላዮችን እረፍት ይነሳቸዋል። ምክንያቱም የእነርሱ ትልቁ መመሪያ የእናንተ የዋህነት ነው። አንዴ ጨዋታውን ካያችሁ መመሪያቸው ከጥቅም ውጪ ይሆናል። ማካቬሊ ሲያስጠነቅቅ የአንድ መሪ ብልህነት ለመመዘን የመጀመሪያው መንገድ በዙሪያው ያሉትን ሰዎች ማየት ነው ብሏል። አካባቢያችሁ እውነተኛውን ውጊያ ይገልጸዋል። በሴረኞችና በከዳተኞች ተከባችሁ ዓለም ፍትሃዊ እንደሆነች አድርጋችሁ ማሰብ ለቀላል ጥቃት ያጋልጣችኋል። ይህንን መረዳት ማለት ጨካኝ መሆን ማለት አይደለም፣ አይነ ስውርነትን ማቆም ማለት ነው እንጂ። ሁለተኛ ህግ፣ ሰዎች የሚያዩትን ተቆጣጠሩ እንጂ
የሚሰማችሁን አትግለጡ። አብዛኛው ሰው በህይወቱ ስሜቱን እንደተከፈተ መጽሐፍ ያሳያል። ሲቆጡ፣ ሲፈሩ ወይም ሲናደዱ ፊታቸው ላይ ይታያል። እውነተኝነት በሞራል ደረጃ ትክክል ቢመስልም ለአታላዮች ግን ድክመታችሁን የሚያገኙበት ካርታ ይሰጣቸዋል። ማካቬሊ እንዲህ ሲል ጽፏል። አንድ መሪ መሐሪ፣ ታማኝ፣ ሰብአዊ፣ ቅንና ሃይማኖተኛ መስሎ መታየት አለበት። ነገር ግን አስፈላጊ በሚሆንበት ጊዜ በተቃራኒው እንዴት መንቀሳቀስ እንዳለበት ማወቅ አለበት። ይህ ማለት ሐሰተኛ ሁኑ ማለት አይደለም። ይልቁንም ስልታዊ የሆነ ነገር ነው። ሰዎች ስለ እናንተ ያላቸውን አመለካከት መቆጣጠር አለባችሁ። አንድ ሰው ስሜታችሁን እንዴት መቀስቀስ እንዳለበት ካወቀ ድርጊታችሁን በሙሉ ይቆጣጠረዋል። ምን እንደሚሰማችሁ ወይም ምን እንደሚያበሳጫችሁ ካወቀ የትና እንዴት መምታት እንዳለበት ያውቃል ማለት ነው። ነገር ግን እናንተ ሊነበብ የማይችል ስብዕና ስትይዙ ጨዋታው ይቀየራል። እጅግ አደገኛው የቼስ ተጫዋች የሚደነግጠው ሳይሆን በፊቱ ምንም አይነት ስሜት የማይገልጠው ነው። አታላዮች እንደ ሳይንቲስት ያጠኗቸዋል። የሰጣችሁ አስተያየት አበሳጫችሁ፣ ይደግሙታል። የሰጡት ትችት ራሳችሁን ያለ ልክ እንድትከላከሉ አደረጋችሁ፣ ይበልጥ ይጫናችኋል። ዝምታቸው እንድትፈልጓቸው አደረጋችሁ። ይህንን ያስተውሉታል። የስሜታችሁን ምህዋር ይበልጥ ይቆጣጠሩታል። ነገር ግን ምላሾቻችሁ የተረጋጉና የሚመጥኑ ሲሆኑ አቅጣጫቸውን ያጣሉ። ሊገምቷችሁ አይችሉም። ስልቶቻቸው መስራት ያቆማሉ፣ ይከሽፋሉ። በዚህ ጊዜ ቀደም ሲል በሌሎች ላይ ይፈጥሩት የነበረውን ጭንቀት ወደ እነርሱ መዞር ይጀምራል። ሶስተኛው ሕግ፣ ሆን ተብሎ ለደረሰ ጥቃት በለሰለሰ መንገድ አትመልሱ። በመረዳት እጥረትና ሆን ተብሎ በሚደረግ ንቀት መካከል ትልቅ ልዩነት አለ። በስህተትና በስልት መካከል እንዳለው ልዩነት ብዙ ሰዎች ይህንን ልዩነት መለየት ስለማይችሉ ታቅዶበት የተፈጸመውን ድርጊት ደጋግመው ይቅር ይላሉ። ይቅርታ ለስህተት እንጂ ለሴራ አይደለም። ማካቬሊ እንደሚያስተምረው ሆን ተብሎ የተደረገን ጥቃት በዝምታ ወይም በለሰለሰ ይቅርታ ማለፍ ጥቃቱ እንዲደገም ግብዣ ማቅረብ ነው። ማካቬሊ ይህንን በግልጽ ተረድቷል። እንዲህ ሲልም ጽፏል። ሰዎችን በቸርነት ያዛቸው፣ ካልሆነ ግን ድምጥማጣቸውን አጥፋቸው። ምክንያቱም ሰዎች ለትንሽ ጉዳት ይበቀላሉ፣ ለከባድ ጉዳት ግን በቀል መፈጸም አይችሉም። የዚህ አባባል ጥልቅ ትርጉም አነስተኛ ቅጣት በቀልን ይጋብዛል፣ ደካማ ምላሽ ደግሞ ድርጊቱ እንዲደገም ያበረታታል። ነገር ግን የማያወላውል ጥብቅ ድንበር ፍርሃትን ይፈጥራል። በስብሰባዎች ላይ አንድ ሰው የእናንተን ብቃት ጥያቄ ውስጥ በመክተት ወይም ስውር ቀልዶችን በመጠቀም ዝቅ ሲያደርጋችሁ አስቡ። በየጊዜው በሳቅ ካለፋችሁትና በትህትና ከመለሳችሁለት በእናንተ እይታ ጨዋነትን እያሳያችሁ ነው። በእነርሱ እይታ ግን እየሰለጠናችሁላቸው ነው። ያንን ድርጊት እንደምትታገሱ ይማራሉ። ሰዎች ዘውትር ድንበራችሁን ይገፋሉ፣ ምላሻችሁን ያያሉ። ደካማ ምላሽ ወደ ጠንካራ ግፊት ይመራል። ለዚህ ነው ኃያላን ሰዎች ለወሳኝ ምላሾቻቸውን ስም የሚሆነው ግጭት ስለሚወዱ ሳይሆን ያ ስማቸው ግጭት ሳይጀመር ባህሪን ስለሚገታ ነው። ሰዎች ራሳችሁን መከላከል እንደማትችሉ ካመኑ እናንተን ማጥቃት ደህንነት እንደሚሰጣቸው ይሰማቸዋል። ነገር ግን በእናንተ ላይ ድንበር ማለፍ ዋጋ እንደሚያስከፍል ሲረዱ አብዛኞቹ ግጭቶች ገና ሳይጀመሩ ይከስማሉ። የተረጋጋ ቁጥጥር የተደረገበትና ጽኑ ምላሽ ሁሉንም ነገር ይቀይራል። ስሜታዊ ያልሆነ፣ በቁጣ የማይፈነዳ ግልጽ የሆነ ምላሽ ብቻ። አራተኛው ሕግ፣ ጥንካሬያችሁን ጊዜው ሳይደርስ አትግለጡ። አብዛኛው ሰው ስኬታማ መሆን ሲጀምር ድምፁን አውጥቶ በሆይታ ያከብራል። ግልጽነት አድናቆትን ያተርፋል ብለው በማሰብ እቅዶቻቸውንና ሙሉ አቅማቸውን ያሳያሉ። ነገር ግን
በግልጽ መታየት የጥቃት ኢላማ ያደርጋል። ሰዎች ምን ያህል ኃያል እየሆናችሁ እንደመጣችሁ በትክክል ሲያዩ አንዳንዶች ያደንቋቸዋል፣ ሌሎች ግን እናንተን የሚያስቆጡበትን መንገድ ያሴራሉ። ጉዟችሁ በቀላሉ የሚገመት ሲሆን እናንተን ለማስቆም ቀላል ይሆናል። ለዚህም ነው ውጤታማ ስትራቴጂስቶች በጸጥታ የሚንቀሳቀሱት። ስኬታቸው ቀስ በቀስ ይገልጣሉ፣ አቅማቸውንም አስፈላጊ እስኪሆን ድረስ ደብቀው ያቆያሉ። ማካቬሊ ስለ ቀበሮና ስለ አንበሳ ገልጿል። አንበሳ ተኩላዎችን ያስፈራራል፣ ነገር ግን ቀበሮ ወጥመዶችን አውቆ ያመልጣል። ጥንካሬ ብቻውን በቂ አይደለም፣ ብልህነት ብቻውን በቂ አይደለም። ህልውና ሁለቱንም በአንድ ላይ ይጠይቃል። አምስተኛው ህግ፣ ክብርና ፍቅር የሚፈጠሩት በተመሳሳይ መንገድ አይደለም። ማካቬሊ እንዲህ ሲል ጽፏል፣ ሁለቱንም መሆን ካልቻልክ ከመወደድ መፈራት ይሻላል። ይህ መጨካኝ አምባገነንነት ስለመሆን አይደለም፣ ስለ ሰብአዊ ባህሪ ጥልቅ ግንዛቤ እንጂ። ፍቅር ስሜታዊና ተለዋዋጭ ነው። ፍርሃት ግን በትክክል ሲገለጽ ድርጊት ለሚያስከትለው መዘዝ የሚሰጥ ክብር ምክንያታዊና ሊተነበይ የሚችል ነው። ዛሬ የሚወዳችሁ ሰው ለስሜቱ ከተቀየረ ነገ ሊከዳችሁ ይችላል። ነገር ግን ድንበሮቻችሁን የሚያከብር ወይም የሚፈራ ሰው ያንን ድንበር ከማለፉ በፊት በጥንቃቄ ያስባል። ያለ ድንበር የሚሰጥ ንጹህ ደግነት ለብዝበዛ ይጋብዛል። ሚዛናዊ የሆነ ጉልበት ሰዎች የእናንተን ፍትሃዊነትም ሆነ ጥንካሬያችሁን እኩል በሚገነዘቡበት ሁኔታ መረጋጋትን ይፈጥራል። ስድስተኛው ህግ፣ ሁሉንም ውጊያ ራሳችሁ አትዋጉ። አንዳንድ ግጭቶች ወጥመዶች ናቸው። አንዳንድ ትኩረት ለመሳብ፣ ድራማ ለመፍጠር ወይም ስሜታችሁን ለመቀስቀስ ብቻ ይተነኩሷችኋል። በየጊዜው በነገር ውስጥ ከገባችሁ ክርክሩን ታሸንፉ ይሆናል። በሰዎች ዘንድ በሚኖራችሁ ምልከታ ግን ትሸነፋላችሁ። ብልህ ሰዎች ጉልበታቸውን በየተቃዋሚው ላይ አያባክኑም። ይልቁንም ስልታዊ ቦታን፣ ተጽዕኖንና እድገትን ይጠቀማሉ። አንዳንዴ ለጥቃት የሚሰጠው ኃይለኛ ምላሽ ከፍ ማለት ነው። ውሻ በጨወ ቁጥር ድንጋይ ከወረወራችሁ ጉዟችሁ ይጓተታል። ጉዟችሁን ቀጥላችሁ ተራራው ጫፍ ላይ ስትደርሱ የውሻው ድምፅ አይሰማችሁም። ውሻውም ከእናንተ እይታ ውጪ ይሆናል። ማሻሻላችሁን ቀጥሉ፣ መገንባታችሁን ቀጥሉ፣ ወደ ላይ መውጣታችሁን ቀጥሉ። በመጨረሻም እናንተን ለማደናቀፍ የሚሞክሩ ሰዎች ከእናንተ ደረጃ በታች ይውላሉ። ያኔ ጥቃቶቻቸው ትንሽ ርካሽና የማይረቡ ሆነው መታየት ይጀምራሉ። ሰባተኛውና የመጨረሻው ኃያሉ ህግ፣ ስሜታዊ ማዕከላችሁን ተቆጣጠሩ። አብዛኞቹ ግጭቶች የሚሸነፉት በጉልበት ሳይሆን በስሜታዊ መረጋጋት ነው። የአንድን ሁኔታ ስሜታዊ ሙቀት የሚቆጣጠር ሰው ህይወቱንም ይቆጣጠራል። አታላዮች የሚመኩት በእናንተ ምላሽ ላይ ነው። እንድትፈነዱ ይተነኩሷቸዋል። ራሳችሁን እንድትከላከሉ ይሰድቧቸዋል። እንድትደነግጡ ወሬ ያናፍሳሉ። ምክንያቱም አንዴ በስሜት ምላሽ ከሰጣችሁ በቀላሉ የምትገመቱ ትሆናላችሁ። በቀላሉ የምትገመቱ ከሆናችሁ ደግሞ በቀላሉ ትገዛላችሁ። ነገር ግን የውስጥ ማንነታችሁን የማይናወጥ ሲሆን ሁሉም ነገር ይለወጣል። ስድቦች እንደ ቀላል ነፋስ ያልፋሉ። ትንኮሳዎች መሬት ይወድቃሉ። ሴራዎች በግልጽ ይታያሉ። በስነ ልቦና ራሳችሁን የቻላችሁ ትሆናላችሁ። የሰዎችን ይሁንታ መፈለግ ትታችሁ መፍራትን ወይም እውቅናን መሯሯጥ ታቆማላችሁ። እነዚህ ፍላጎቶች ሲጠፉ አታላዮች ኃይላቸውን ያጣሉ። ምክንያቱም
ማታለል የሚሰራው ስሜታዊ ፍላጎቶችን በመበዝበዝ ነው። ፍላጎቱን ስታስወግዱት ማታለሉም አብሮ ይሞታል። ይህ ደረጃ ብርቅ ነው። የማይቻል ስለሆነ ሳይሆን ሌሎችን ከመግራት ራስን መግራት ስለሚከብድ ነው። አንዴ እዚህ ደረጃ ላይ ስትደርሱ ሰዎች ያውቁታል። የበለጠ ጥንቁቅ፣ አክባሪ ይሆናሉ። ይህ ሆነው ዓለም ደግ ስለሆነች ሳይሆን እናንተም በቀላሉ ለቁጥጥር የማትመቹ ስለሆናችሁ ነው። ማካቬሊ እንደተረዳው ብዙ ጦርነቶች ከመጀመራቸው በፊት በሰዎች አመለካከት፣ በስምና በስነልቦና አቋም ይወሰናሉ። ሰዎች ንቀትን እንደምትታገሱ ካመኑ ይፈትናችኋል። ነገር ግን መገኘታችሁን ንቀትን ረጋ ያለ ጥንካሬንና ቁጥጥርን ሲያንጸባርቅ አብዛኞቹ ጥቃቶች ይከስማሉ። አዳኞች ሁል ጊዜ ቀላል ሰለባ ይፈልጋሉ። ታላቁ ለውጥ ጠላቶቻችሁን ማሸነፍ አይደለም፣ ይልቁንም የእነሱን ዘዴዎች በእናንተ ላይ አለመስራቱ ነው። ቃላቶቻቸው ያናውጧችሁ በማይችሉበት ጊዜ፣ ሴራቸው እናንተን ረጋ በማያደርሱበት ጊዜ፣ ያኔ ነው ተከላካይ ሆናችሁ መኖርን የምታቆሙት። ያኔ ነው በጸጥታ በግርማ መንቀሳቀስ የምትጀምሩት። እናም አንዴ ጨዋታውን በደንብ ካያችሁት በድጋሚ በጨዋታው ልትመሩ አትችሉም። ውድ አድማጮቼ ለዛሬ ያቀረብኩላችሁ መልእክት ይህን ይመስል ነበር። በቀጣይ ቪዲዮ እስክመለስ ድረስ ይህንን ድንቅ ትምህርት ተጠቀሙበት። በደህና ሰንብቱልኝ።